የዳዊት የውስጡ ጩኸት ነው ያነበብነው። ዳዊት ማን ነው? ስለ ዳዊት እያጠናው ነበር ሳምንቱንና ዳዊትን በሁለት መልክ ነው የገለጽኩት። አንደኛ ዳዊት ለወላጆቹ የበጎች እረኛ ሆኖ የሚያገለግል ብላቴና ነበረ። ለቤተሰቦቹ የበጎች እረኛ ነው። ዳዊት ለእስራኤል ሕዝብ ደግሞ ንጉሥ ነው። ሶስተኛ ደግሞ ዳዊት ለእግዚአብሔር ዘማሪ ነው። ሕይወቱ በጣም ነው ደስ ያለኝ እና ብዙ ጊዜ መዝሙረ ዳዊትን አጠናለሁ አነባለሁ እና በተለይ የተለያየ ፈተና ውስጥ በማልፍበት ጊዜ አንዳንድ የማይመቹ ነገሮች ወደ ህይወት ሲመጡ እኔ መዝሙረ ዳዊትን አነባለሁ። ከዚህ በፊት ተናግሬያለሁ። ከመጽሐፍ ቅዱስ የእግዚአብሔር ቃል የሚጣል የለም። ሁሉም የሚጣፍጥ ቃል ነው፣ የሚወደድ ቃል ነው። የእግዚአብሔር ቃል ሊሰራን የተጻፈልን፣ ሊፈውሰን የተጻፈልን፣ ሊጠግነን የተጻፈልን ሕያው ቃል ነው። ነገር ግን በህይወቴ ሁኔታዎች ሳይመቻቹ ሲቀሩ ወደ 3 ክፍል ነው የሚሄደው። ከመጽሐፍ ቅዱሳችን ወደ 3 ክፍል ይሄዳሉ። አንደኛ ስለ መዝሙረ ዳዊት ይሄዳሉ እና መዝሙረ ዳዊትን በደንብ አድርጌ አጠናለሁ፣ አነባለሁ። ሁለተኛ ደግሞ ወደ መጽሐፈ ኢዮብ ይሄዳለሁ። እንዴት አድርጎ ነው የታገሰው? እንዴት አድርጎ ነው ያለፈበት? ይሄን ሁሉ ፈተና፣ ይሄን ሁሉ ተግዳሮት እንዴት ነው ያለፈበት እያልኩኝ ወደዛ ይሄዳል። ወደ መጽሐፈ ኢዮብ ይሄዳል። ሶስተኛው የመጽሐፍ ቅዱስ ክፍል ደግሞ ወደ ሐዋርያት ሥራ ይሄዳል እና በተለይ በቤተ ክርስቲያን ዙሪያ ወይም ደግሞ በህብረት ዙሪያ በቅዱሳኖች ዙሪያ የሆነ ነገር ሲፈጠር በሐዋርያቶች ዘመን ስለነበረ እነሱስ እንዴት አልፎ ይሁን እያልኩኝ ቶሎ ብዬ ወደ ሐዋርያት ሥራ ይሄዳለሁ እና በጣም ደስ የሚል ጊዜ አሳልፋለሁ ከመጽሐፍ ቅዱሱ ክፍል ጋር ማለት ነው። ስለዚህ ሰሞኑን ይህንን ቃል በማነብበት ጊዜ በጣም ለብዙ ሰው አውጃለሁ ቃሉን። ጌታ ምስክሬ፣ በጣም ይህን ክፍል ለብዙ ሰው ተናግሬያለሁ። ዛሬ ነው ለእናንተ የደረሰ እንጂ ለብዙ ሰው ሰብኬያለሁ፣ ለብዙ ሰው ተናግሬያለሁ። ብዙ ሰው ተጽናንቶበታል። ቃሉ በጣም ነበር እኔ ራሴ በጣም ነበር የተጽናናሁበት። በጣም ነው ውስጤ የገባ ቃሉ ማለት ነው እና ስለ ዳዊት አጠናው እና ስለ ዳዊት ሳጠና 3 ሰው እንደሆነ ወይም ደግሞ 3 ገጸ ባህሪ እንዳለው ተረዳሁ። እንደነገርኳችሁ አንደኛ ለቤተሰቦች ባክግራውንድ አለው ዳዊት። እያንዳንዳችን የተወለድንበትን ቤተሰብ ስላለ አጠናሁኝና ዳዊት ለቤተሰቦቹ ማን ነው ብዬ በምልበት ጊዜ ዳዊት ለቤተሰቦቹ የበጎች እረኛ ነበር። ከዛ በኋላ ደግሞ በሁለተኛ ደረጃ ዳዊት ማን ነው ብዬ በምልበት ጊዜ ዳዊት ለእስራኤል ሕዝብ ንጉሥ ነበር። በሶስተኛ ደረጃ ደግሞ ዳዊት ማን ነው በምልበት ጊዜ ዳዊት ደግሞ ለእግዚአብሔር ዘማሪ ነበር። ሕይወቱ ይሄን ነበር የሚመስለው የዳዊት ሕይወት ማለት ነው እና በዚህ ስፍራ የምንመለከተው ዳዊት ይህ ክፍል በማጠናበት ጊዜ እንዲህ አለ። ዳዊት እዚህ ላይ ሲናገር ምንድን ነው ያለ? ቁጥር 1 ላይ በአንደበቴ እንዳልስት መንገዴን እጠብቃለሁ ነው ያለ እና ይህ ክፍል በማጠናበት ጊዜ ርዕሱን እንዲህ ብዬ አወጣሁ። እግዚአብሔር የሚሰራው በአንደበታችን ልክ ስለሆነ አንደበታችን ደግሞ የሚከፈተው ወይም ደግሞ የሚናገረው ወይም የሚያወራው በመንገዳችን ልክ ስለሆነ መንገዳችንን እንጠብቅ የሚል ርዕስ ሰጥቻለሁ። በዚህ ክፍል ላይ መንገዳችንን እንጠብቅ፣ የምንጓዝበትን፣ የምንኖርበትን፣ የምናልፍበትን መንገድ እንጠብቅ። ምክንያቱም በመንገዳችን ልክ አንደበታችን ይሰራል። በአንደበታችን ልክ ደግሞ እግዚአብሔር ይሰራል። ምክንያቱም ሰው የአንደበቱ ቃል ይበላል ብሎ የእግዚአብሔር ቃል ስለሚናገር ከአንደበታችን የሚወጣ ቃል ኃይል ስላለው እግዚአብሔር በአንደበታችን ልክ ስለሚሰራ መንገዳችንን እንጠብቅ ብያለሁ። ስለዚህ መንገዳችንን መጠበቅ ይሁንልን። ዳዊት በዚህ ስፍራ የገለጸው ምንድን ነው? የውስጥ ጩኸት ነው የገለጸው። የውስጥ
ሕመም ነው የገለጸው። ዳዊት ውስጡ ታሟል። ምክንያቱም ኃጢአተኛ እንኳን በፊት በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ። ምክንያቱም አልናገርም፣ በቃ ከዚህ በኋላ አልናገርም፣ ቢቃወሙኝ እንኳን አልናገርም፣ በአንደበቴ ላይ ጠባቂ አኖራለሁ ብዬ እላለሁ ብሎ ሲናገር እንመለከታለን። ዳዊት በአንደኛ ሳሙኤል ምዕራፍ 16 ላይ እግዚአብሔር ሳኦልን ንቄአለሁ፣ በሳኦል ፈንታ ከእሴይ ልጆች ቅባልኝ ብሎ ሳሙኤልን በላከው ጊዜ ሳሙኤል የዘይት ብልቃጥ ይዞ ወደ እሴይ ቤት መጣ እና ወደ እሴይ ቤት መጣና ልጆቹን ጠየቃቸው። ልጆቹን ሲጠይቅ እሴይ ምን አደረገ? 7ቱን ልጆቹን በሳሙኤል ፊት አምጥቶ አሰለፋቸው። ከዛ በኋላ ኤልያብን ተመለከተና እንዲሁም ሳሙኤል ሊቀባው ነበረ። እግዚአብሔር ግን ሰው እንደሚያይ እግዚአብሔር አያይምና እሱን አይደለም ብሎ አለው ማለት ነው። እና ሳሙኤል ደህና ልጅ አለ ወይ ብሎ እሴይን ሲጠይቀው እንዲህ አለው፣ አንድ ብላቴና አለ፣ ትንሽዬ ልጅ ግን ምንድነው እሱ በጎችን ይጠብቃል። እሱ በጎችን ይጠብቃል። በጣም የገረመኝ ነገር የእሴይ መልስ ነው። ምክንያቱም ይጠብቃልና በጎችን እየጠበቀ ነው በሚለው መካከል ትልቅ ልዩነት አለ። አለ አንድ ብላቴና አለ፣ ግን በጎቹን እየጠበቀ ነው ብል እንኳን ይበቃል የሚለው ነገር ከኋላ ያስከትላል፣ ወይም ደግሞ ላስመጣው እንደ የሚለውን ከኋላ ያስከትላል። ግን እሴይ ምን ብሎ ነው የዘጋው? አንድ ብላቴና ትንሽዬ ልጅ አለ፣ ግን እሱ ምን ይሆናል? በጎችን ይጠብቃል። ስለዚህ በዚህ ስፍራ መሆን አይችልም ማለቱ ነው። ከ7 ወንድሞቹ ጋር መሆን አይችልም። ከዚህ ቅባት ተካፋይ ሊሆን አይችልም ማለቱ ነው። ምክንያቱም ደምድሞታል። በቃ የበግ እረኛ ነው ብሎ አባቱ ደምድሞታል ዳዊትን። እሱ በጎችን እየጠበቀ ነው። ግን ጥሩ ነበር፣ አምጣልኝ አስመጣለሁ፣ ግን በጎችን ይጠብቃል። በ4 ነጥብ የተዘጋ መልስ ነው። እግዚአብሔር ግን ዳዊትን ነው የፈለገው እና ሳሙኤል አስመጣው አለ። ምክንያቱም አንዘገይም፣ ጊዜ አለን፣ ጊዜ በቂ ነው። ስለዚህ እሱን አስመጣው፣ ይምጣ እሱ ባለው ጊዜ ልኮ አስመጣው። ከዛ በኋላ እግዚአብሔር ዳዊትን እንዲቀባው ሳሙኤልን አዘዘው። በቤተሰቦቹ ቁጥር ያልገባ፣ በወንድሞቹ ቁጥር ያልገባ፣ በቤተሰቦቹ ፊት የተናቀ ትንሽዬ ልጅ በእግዚአብሔር ፊት ግን እግዚአብሔር ተመለከተውና በእግዚአብሔር ፊት ሙሉ ንግስና ሰጠው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ወዳጆቼ ስንት ጊዜ እንደተረሳን፣ በቤተሰቦቻችን ስንት ጊዜ እንደተረሳን፣ በሰፈር ሰዎች ስንት ጊዜ እንደተረሳን፣ በስራ ባልደረቦቻችን ስንት ጊዜ እንደተረሳን ተረስተን አናውቅም። እሷ የትም አትደርስም፣ እሱ የትም አይደርስም፣ እሷ እንኳን ዝም ብላ ናት፣ እሷ እንኳን በዚህ ስፍራ ባትገኝ ምንም የሚጎድል ነገር የለም ተብላችሁ አታውቁም? ተብዬ አላውቅምን? በዚህ ስፍራ በጣም ብዙ ጊዜ ተናግሬያለሁ። በትምህርት ቤት የገጠመኝ ለወንድሜ ፍቃድ ልጠይቅ ወደ ቢሮ ሲሄድ ሂጂ ከዚህ ተብዬ ተባርሬያለሁ ብዬ ተናግሬያለሁ በአስተማሪ። እንደዛ አይነቷን ሴት እግዚአብሔር አንስቶ ለክብሩ ሲያቆም፣ በቤቱ ሲያቆም፣ እግዚአብሔር ክብሩን ሲገልጥበት አይገርምም? ከየት እግዚአብሔር እንዳነሳችሁ ትዝ አይላችሁ? እግዚአብሔር ከየት እንደጠራችሁ ትዝ አይላችሁ? ስንቱን ሸለቆ እግዚአብሔር እንዳሻገራችሁ ትዝ አይላችሁ? ስንቱን ጥያቄዎቻችሁን እንደመለሰ እግዚአብሔር ትዝ አይላችሁ? ትዝ አይላችሁ ወገኖቼ? የተናቀውን ዳዊት እግዚአብሔር ለንግስና ሲፈልገው የሚገርም ነገር ማለት በጣም ይገርማል። እሱ ብቻ አይደለም፣ ቤተሰቦቹ ወላጆቹ ብቻ ሳይሆን ዳዊት በወንድሞቹ ፊት እንኳን ሞገስ የሌለው፣ በወንድሞቹ ፊት እንኳን ጥያቄው ተቀባይነት የሌለው፣ በወንድሞቹ ፊት እንኳን የተናቀ አንተ ወሬኛ ነህ፣ ወሬ
እግዚአብሔር ፈለገው። እግዚአብሔር ፈለገው ዳዊትን በሰው ፊት ብናቅ እንኳን እግዚአብሔር ፈለገው። እሱም አንደኛ ሳሙኤል 18:28 ላይ ታገኛላችሁ። ጎልያድ በተራራ ላይ ወጥቶ የእስራኤልን ሕዝብ ባስጨነቀ ጊዜ 40 ቀን 40 ሌሊት ይላል የእግዚአብሔር ቃል ሲናገር፣ ውጡና ተዋጉ፣ ባሸንፍ ባሪያዎቻችን ትሆናላችሁ፣ ብታሸንፉኝ ደግሞ እኛ ለእናንተ ባሪያ እንሆናለን ብሎ ሕዝብን እያስጨነቀ ባለበት ሰዓት ላይ ብላቴናው ዳዊት መጣ። እየሆነ ያለውን ነገር ተመለከተ። ወንድሜ ነው ብሎ በወንድሙ ተማምነው ወደ ወንድሙ ጠጋ አለና ምንድን ነው እየተከናወነ ያለ? ይሄ ሰው ምን እያለ ነው ብሎ ሲጠይቀው፣ ወንድሙ ግን ደህና መልስ ከሚሰጠው እንዲህ አለ፣ ሂድ ከዚህ፣ ትዕቢትህን አውቃለሁ፣ የልብህን ክፋት አውቃለሁ። ሰልፉን ለማየት ነው የመጣኸው እንጂ ለደህና አይደለም ብሎ ሲመልስለት፣ ወገኖቼ ዳዊት አንድ ነገር አደረገ። ምንድን ነው ያደረገው? ወዲያው መንገዱን ቀየረ። ኢየሱስ ጌታ ነው። መንገዱን ቀየረ። ከወንድሙ መንገዱን ቀየረ። ከወንድሙ ጋር ጊዜ ማጥፋት አልወደደም። ጊዜ ማጥፋት አልፈለገም። ለሚጎዳው ንግግር፣ ውስጥን ለሚሰብር ንግግር፣ ወደ ታች የሚጥል ንግግር፣ ተስፋ የሚያስቆርጥ ንግግር ዳዊት ለመስማት ጊዜ አላጠፋም። ዞር አለ። መንገዱን ቀየረ። ወደ ሌላው ዞር አለና ምንድን ነው እየሆነ ያለ? እየተከናወነ ያለ ምንድን ነው? ሰውየው ምን እያለ ነው? ከዛ በኋላ ዳዊት ገባበት። ኢየሱስ ጌታ ነው። እግዚአብሔር ከዳዊት ጋር ነበረ። 40 ቀን 40 ሌሊት እስራኤልን ሲገዳደር የነበረውን ጎልያድን በአንድ ጠጠር ጣለ፣ አንገቱንም ቆረጠው። ምክንያቱም የእግዚአብሔር እጅ ከዳዊት ጋር ናትና፣ የእግዚአብሔር እጅ ዳዊትን ቀድማለችና ይሄን ድል አገኘ። ከዛ በኋላ የዳዊት ሰልፍ አልቆመም። የዳዊት ሰልፍ አልቆመም። አሁንም ሰልፍ ቀጠለ። ዳዊት ጎልያድን ከጣለ በኋላ ከቤተሰቦቼ ንቀት አመለጥኩ ስል፣ ከወንድሞቼ ንቀት አመለጥኩኝ ስል እንደገና ደግሞ ሶስተኛ ተግዳሮት ገጠመው። ሶስተኛ ተግዳሮት በንጉሥ ሳኦል ነበር። ይህን ድል ያደረገለት፣ ይህን ድል ያመጣለት ንጉሥ ዳዊትን ማሳደድ ጀመረ። ለሞት መፈለግ ጀመረ። የዳዊት መከራ ብዙ ነው ወገኖች፣ የዳዊት መከራ ብዙ ነው። ዳዊት ረፍት የሚባል ነገር አያውቅም። በጎችን በሚጠብቅበት ጊዜ የእሱ ሰልፍ ከተኩላ ጋር ነበር። የእሱ ሰልፍ ከነብር ጋር ነበር። የእሱ ሰልፍ ከአንበሳ ጋር ነበር። የእሱ ሰልፍ ከጅብ ጋር ነበር። ሰልፉ ብዙ ነው። ሰልፉ ብዙ ነው። ነገር ግን የዳዊት ሰልፍ አልቆመም። አሁንም ቀጠለ። በንጉሥ ዳዊት ከእረኝነት ቢወጣ እንኳን ዳግመኛ ዳዊት ወደ ጫካ ተመለሰ። ለምን? ሳኦልን ለመሸሽ፣ ከሳኦል ፊት ለመሰወር ወደ ጫካ ተመለሰ። ጫካ እየቀያየረ፣ ከጫካ ወደ ጫካ እየተንከራተተ፣ ከጫካ ወደ ጫካ አካባቢውን እየለወጠ፣ መንገዱን እየለወጠ ዳዊት መሰደድ ጀመረ። መልካም ላደረገለት ሰው፣ መልካም ለሰራለት ንጉሥ ዳዊት፣ ነገር ግን ዳዊትን ማሳደድ ጀመረ። በዚህ ሁሉ ግን እጅግ በጣም የሚገርምን ወገኖች፣ ዳዊት መከራ ቢበዛበት እንኳን፣ ዳዊት ሰልፍ ቢበዛበት እንኳን ሰልፉን እንዴት እንደሚያሸንፍ ያውቃል። ፈተናውን እንዴት እንደሚያሸንፍ ያውቃል። የቤተሰቡን፣ የወላጆቹን ንቀት፣ የወንድሞቹን ንቀት፣ የዳዊትን የሳኦልን ንቀት፣ ይቅርታ የንጉሥ ሳኦልን ንቀት ዳዊት ምን እያደረገ ነበር የሚኖረው? እሱ ወደ ዜማ ይቀይራል። ወደ ዜማ
እግዚአብሔር በቀባው ላይ እጄን አላነሳምና እሱ መሰንቆን ያነሳል። እሱ ፈተናውን ወደ ዜማ ይቀይርና እግዚአብሔር ይመስገን ማለት ይጀምራል። የተዋረደን ታከብራለህ ማለት ይጀምራል። ዳዊት የተዋረደን ታከብራለህ፣ የተዋረደን ታስታውሳለህ፣ የተዋረደን ታነሳለህ፣ የተጣለውን ታነሳለህ፣ የደከመውን ታበረታለህ፣ የተገመገመውን ትደግፋለህ። ይሄ ነው የዳዊት ቅኔ ወገኖች። ይቀኛል፣ እግዚአብሔር ይቀኛል። ያንን ወደ መጽሐፍ ቅዱሳችሁ ሄዳችሁ ማየት ትችላላችሁ። ከሳኦል እጅና ከጠላቶቹ እጅ እግዚአብሔር ባዳነው ቀን በዚህ መዝሙር ቃል ለእግዚአብሔር የተናገረው የእግዚአብሔር ባሪያ የዳዊት መዝሙር ይላል። መዝሙር 18 ላይ መዝሙር 18 ላይ መዝሙር ይዘምራል፣ ዝማሬን ይዘምራል ለእግዚአብሔር። ወገኖች እኛ እንችል ይሆን? ፈተና ሲመጣብን ከማጉረምረም ይልቅ በእግዚአብሔር ፊት መዘመር እንችል ይሆን? ፈተና ሲመጣብን ከማምለክ ይልቅ በእግዚአብሔር ፊት ከማጉረምረም ይልቅ ማምለክ እንችል ይሆን? እግዚአብሔር ይመስገን ማለት እንችል ይሆን? እንችላለን። እኛ እንደ ዳዊት ለእግዚአብሔር መዘመር በፈተና ውስጥ ሆኖ ፈተናችንን ወደ ዜማ መቀየር እንችል ይሆን? እግዚአብሔር ይርዳል። እግዚአብሔር ይርዳል። ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር ይላል መዝሙር 3 ላይ በዛ ላበቃ ሳኦል በሞተ ጊዜ ዘመኑን ጠብቆ እግዚአብሔር ዳዊትን ወደ ዙፋን አመጣው። ወደ ዙፋን ከመጣ በኋላ አሁንም የዳዊት ፈተና ቀጠለ። የዳዊት መከራ ቀጠለ። እንዴት ነው የቀጠለው? በልጁ በአቤሴሎም ፈተናው ቀጠለ። አሁንም ስደት፣ ከዙፋኑ ተነስቶ አሁንም ስደት፣ ከቤተ መንግሥት ወጥቶ አሁንም ስደት። ያውም የእግዚአብሔር ቃል ሲናገር እንዲህ ይላል፣ ዳዊት ያለ ጫማ ይላል ያለ ጫማ ተሰደደ። ሁለተኛ ሳሙኤል ምዕራፍ 18 ቁጥር 30 ላይ ያለ ጫማ ተከናንቦ እያለቀሰ ቤተ መንግሥትን ለቆ ወጣ። ስደቱ ቀጠለ። የዳዊት መከራ እጅግ በጣም ብዙ ነው። የእግዚአብሔር ፈቃድ ያለበት፣ የእግዚአብሔር ሐሳብ ያለበት፣ እንደ ልቤ የሚሆነውን የእሴይን ልጅ ዳዊትን አገኘሁት ብሎ እግዚአብሔር የተናገረለት ዳዊት ፈተናው እጅግ በጣም ብዙ ሆነበት። በፈተና የሚጸና የተባረከ ነው። ወገኖቼ ዳዊት በፈተናው የጸና የእግዚአብሔር ባሪያ ነው። በፈተና ጊዜ እንኳን እግዚአብሔርን ያልበደለ፣ በፈተና ጊዜ እንኳን ዝማሬው ያልተቋረጠ፣ አምልኮ ያልተቋረጠ፣ እረኛ ቢሆን ንጉሥ ቢሆን ዳዊት ምን አገባው? እሱ የሚያውቀው መሰንቆውን ይዞ በገናውን ይዞ ለእግዚአብሔር መዘመር ነው የሚያውቀው። ይሄ ጀግና ሰው ግን አንድ ቦታ ላይ ሲደርስ ታመነ፣ ደከመ። እግዚአብሔርን እንዲህ ብሎ ጠየቀው፣ አንደበቴ እንዳልስት መንገድን እጠብቃለሁ። ኃጢአተኛ በፊት በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አለ። ከዝምታ የተነሳ እንደ ድንጋ ሆንኩ፣ ለበጎ እንኳ ዝም አልኩ። ቁስሌ ታደሰብኝ፣ ቁስሌ ታደሰብኝ። ከዝምታ የተነሳ ቁስሌ ታደሰብኝ።
ውሳኔ ወስኛለሁ። መንገዴን እጠብቃለሁ ብዬ ወስኛለሁ። መንገዴን እቀይራለሁ ብዬ ወስኛለሁ። አልናገርም ብዬ ወስኛለሁ። አይደለም ለዛ መልካም ነገር ቢያይ እንኳ አልናገርም ብዬ ወስኛለሁ አለ። ለመልካም ነገር እንኳን አልናገርም ብዬ ይሄ ያለንበትን ዘመን የሚያሳይ ይህን በመሰለ ዘመን ውስጥ ዳዊት ያለፈበት ይመስለኛል። ምክንያቱስ መልካም ነገር እያየ እንኳን መናገር አልቻለም። መዝሙር 120 ላይ እንዲህ ይላል ዳዊት፣ እኔ አለ ሰላማዊ ሰው ነኝ አለ። እኔ ሰላማዊ ሰው ነኝ፣ ነገር ግን ሰላምን ከሚጠሉ ሰዎች ጋር ነፍሰ ብዙ ዘመን ኖራለች። እኔ የምናገረው መልካም ነገር እንኳን ምን ያደርጋሉ አለ? ይቀይራሉ፣ ወደ ክፉ ይተረጉማሉ፣ ወደ መጥፎ ነገር ይተረጉማሉ። ስለዚህ መናገር አልቻልኩም ብሎ ይናገራል መዝሙር 120 ላይ። ስለዚህ ዳዊት መልካም ነገር እንኳን ለመልካም ነገር እንኳን መናገር አልቻልኩም እንዳይቀይሩብኝ። ግን ውሳኔ ለትክክል ቢሆንም እየጎዳኝ ነው። እንዴት ነው የሚጎዳ? ከዝምታ የተነሳ እንደ ዲዳ ሆኛለሁ። ቁስለት አድሶብኛል። ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደብኝ ይላል። ከማሰቤም የተነሳ ኤርምያስ ምዕራፍ 20 ቁጥር 9 ላይ ኤርምያስ እንዲህ አለ፣ እኔም የእግዚአብሔርን ስም አላነሳም፣ ከእንግዲህ ወዲህ በስሙ አልናገርም ብል አጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ ይላል። ወገኖች እውነትን ይዛችሁ ዝም ማለት አትችሉም። እውነትን ይዛችሁ በውስጣችሁ ባስቀመጣችሁት ጊዜ እንደ እሳት ነው የሚነደው። ውስጣችሁ እንደ እሳት ይነዳል። ውስጣችሁ ይቃጠልባችኋል። እውነትን የሰሙ እንደነዛ የኤማሁስ መንገደኞች ጌታ ኢየሱስ ክርስቶስ ሲናገራቸው ለካ መንገድ ላይ ሲተርክልን ልባችን ይቃጠልብን የነበረ ለዚህ ነው ብሎ እንዳሉ እውነት ምንጊዜም ውስጣችን ሲገባ ይቃጠልብን፣ ይቃጠላል ውስጣችን። ዝም ማለት አንችልም። ኤርምያስም እንደዛ ነው ያለ፣ እንደ እሳት ውስጤን ያነዳል አለ። ዳዊትም እንደዛ ነው ያለ፣ እንደ እሳት ውስጥ የተቃጠለብኝ እውነትን እያየው መናገር ባለመቻሌ ውስጥ የተቃጠለብኝ አጥንቶቼ ውስጥ ገቡ፣ እንደ እሳት ልቤን አነደደው፣ ውስጤን አሞቀው አለ። እንዴት ማምለጥ ይችላል? ከዚህ እንዴት ማምለጥ ይችላል? ስለዚህ ዳዊት አንድ ነገር ጠየቀው፣ እግዚአብሔር አንድ ነገር ጠየቀው። ምንድን ነው እግዚአብሔር የጠየቀው? እባክህን እግዚአብሔር ሆይ ፍጻሜን አሳውቀኝ። ፍጻሜን ማወቅ እፈልጋለሁ። ፍጻሜን አሳውቀኝ። የዘመኔ ቁጥር ምን ያህል እንደሆኑ እኔ ምን ያህል ወደ ኋላ እንደሚቀር አውቅ ዘንድ እነሆ ዘመኖችን አስረጃሃቸው። አካልን በፊት እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው። ዘመኖችን አሳውቀኝ። እስከ ዛሬ ኖሬአለሁ። ከዚህ በኋላ ግን የሚቀረኝ ዘመን ስንት ነው? ወደ ኋላ የሚቀረው ማለት የሚቀረኝ ዘመን ስንት ነው ማለቱ ነው። ስንት ዘመን ነው የቀረኝ? ስንት ዓመት ነው የቀረኝ? ለምን እታገሳለሁ? የቀረኝን ዘመናዊ ቀን እታገሳለሁ። የቀረኝን ዘመናዊ ቀን እጠብቅሃለሁ። ስለዚህ የዘመኖችን ቁጥር አሳውቀኝና ልታገስ። ሰው
በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመላለሳል። ያከማቻል፣ የሚሰበስብለትንም አያውቅም። ሰው እንደ ጥላ ይመላለሳል። ጥላ እዚህ ጋር ታይቶ አሁን ይጠፋል፣ በኋላ አታገኘው። ሰው እንደ ጥላ ይመላለሳል። ግን ምን ያደርጋል? ይሰበስባል፣ ይሰራል፣ ያከማቻል። ቤት ይሰራል፣ ሕንፃ ይሰራል፣ ቢላ ይሰራል፣ ፎቅ ይሰራል። ሰው ይሰበስባል፣ ጎተራውን ይሞላል፣ ባንኩን ይሞላል። የሚበላውን ግን አያውቅ፣ የሚሰበስብለትን ግን አያውቅ። ልክ ሉቃስ 12 ላይ 12 አካባቢ መሰለኝ የተጻፈው ጌታ ኢየሱስ ክርስቶስ የተናገረው የገበሬው ምሳሌ እግዚአብሔር በእርሻው ፍሬ በባረከው ጊዜ ባትረፈረፈለት ጊዜ ይሄ ገበሬ እንዲህ አለ፣ አሁን ምን ላድርግ? ብዙ ፍሬ አግኝቻለሁ፣ ፍሬዬ በዝቷል፣ እንዴት ላድርግ? የት ልሰብስበው ብሎ ባሰበ ጊዜ አንድ ነገር ትዝ አለው። ትዝ ያለው ነገር ምንድን ነው? ለካ ትንሽም ቢሆን ጎተራው አለች። ስለዚህ እንዲህ አደርጋለሁ፣ ያችን ትንሿን ጎተራ አፈርሳለሁ። ከዛ በኋላ በስፋት ሰፊ አድርጌ ይሰራለሁ። ከዛ በኋላ ፍሬዬን ወደዛ ጎተራ ይሰበስባለሁ። ከዛስ እንዲህ እላለሁ ለነፍሴ፣ ነፍሴ ሆይ ብይ፣ ጠጪ፣ ደስ ይበልሽ፣ እረፊ እላታለሁ ብሎ ገና ሳይጨርስ መልእክተኛው መጣበት። አንተ ሰነፍ፣ ነፍስህን ዛሬ ማታ ከአንተ ይሻል። ነፍሱን መሰደበት። ምን ያህል ዘመን እንደሚኖር አላወቀም። እሱ በራሱ ካልኩሌተር ነበር ያስቀመጠው። ይሄ እንግዳ ነገር እንዲሆንብኝ አልፈልግም። እግዚአብሔር ሆይ የዘመነ ቁጥር ምን ያህል ነው አሳውቀኛል። ወገኖቼ የዘመናችንን ቁጥር እግዚአብሔር ቢያሳውቀን፣ እግዚአብሔር ቢነግረን ነገሩን ምስጢር ሆነብን እንጂ እንደው ምስጢር ባይሆንብን አንዳንዶቻችን እንቀልጥ ነበር። ግን እግዚአብሔር ምስጢር አደረገብን እንጂ የዘመናችንን ቁጥር እግዚአብሔር ቢያሳውቀን፣ እግዚአብሔር ቢነግረን ምን ዓላማ ነው ወደ ውስጣችን የሚመጣው? ምን ሰርተን ለማለፍ እቅድ እናወጣለን? እንዴት አገልግለን ለማለፍ እቅድ እናወጣለን? እቅዳችን ምን ይሆን? እግዚአብሔር ቢያሳውቀን ይሄን አድርጌ አልፋለሁ፣ እንዲህ አገልግዬ አልፋለሁ እንል ይሆን? እግዚአብሔር የዘመናችንን ቁጥር ቢያሳውቀን። ግን ዳዊት ለአንድ ነገር ነው እግዚአብሔርን የዘመኑን ቁጥር የጠየቀው። እሱንስ ምንድን ነው ብትሉኝ፣ መታገስ እችል ዘንድ፣ መታገስ እችል ዘንድ የዘመነ ቁጥር። ምክንያቱም ቁጥር 7 ላይ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ካለ በኋላ ትዕግስቴ ከአንተ ዘንድ ነው። ኢየሱስ ጌታ ነው። ጌታ ነው። ኢየሱስ ጌታ ነው። አንደበታችን ላይ ሊቆም የሚያደርግ መንፈስ ቅዱስ የሚጠብቅ ትዕግስት የሚሰጠን። የአንዳንድ ሰው ትዕግስት በጣም ይገርመኛል። በጣም እኔ አንዳንዴ ይቅርታ አድርጉልኝና የአሌክስ ትዕግስት በጣም ነው የሚገርመኝ። በጣም እና እንዲህ እላለሁ፣ ምን አለበት እግዚአብሔር ያንተ ልብ ቢሰጠኝ እላለሁ። አንዳንዴ ትዕግስት በጣም አስፈላጊ ነው። በችኮላ ቤት አይሰራም። በችኮላ እግዚአብሔርን ማገልገል አንችልም። በችኮላ የእግዚአብሔርን ቤት መስራት አንችልም። ችኮላ ብዙ ነገር ያጠፋል። ግን ትዕግስት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ትዕግስትን የሚሰጥ እግዚአብሔር ነው። ስለዚህ አሁንስ ተስፋዬ ማን ነው? ተስፋዬ እግዚአብሔር አይደለምን? እግዚአብሔርን ይጠብቃለሁ። ቀን ይመጣልኛል፣ እግዚአብሔርን ይጠብቃለሁ። እግዚአብሔር ዘንበልልኛል፣ እግዚአብሔርን ይጠብቃለሁ።
ዘመነ ምን ያህል የጭንቅ ዘመን ቢሆን እንኳ ዘመነ ምን ያህል በፈተና የተሞላ ዘመን ቢሆን እንኳ እግዚአብሔርን ይጠብቃለሁ። እግዚአብሔርን ይጠብቃለሁ። በቁጥር 12 ላይ ዳዊት በአንድ ቁጥር ላይ 3 ነገር አስቀመጠ። እንዲህ አለው እግዚአብሔር አቤቱ አለ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ለቅሶዬንም ቸል አትበል። ጸሎቴን ስማ፣ ጩኸቴን አድምጥ፣ ለቅሶዬንም ቸል አትበል። ምን ማለት ነው? ዳዊት ሁል ጊዜ በእግዚአብሔር ፊት ይጸልያል፣ እግዚአብሔር እንዲሰማው። ከእግዚአብሔር መልስ ፈልጎ ዳዊት ሁል ጊዜ በእግዚአብሔር ፊት ይጸልያል። በዳዊት ጸሎት ውስጥ ጩኸት አለ፣ ይጮሃል ወደ እግዚአብሔር። በዳዊት ጩኸት ውስጥ ደግሞ ለቅሶ አለ፣ ያለቅሳል፣ በእግዚአብሔር ፊት ያለቅሳል። እግዚአብሔር ሆይ አትተወኝ፣ እግዚአብሔር ሆይ ጸሎቴን ስማ፣ እግዚአብሔር ሆይ ጸሎቴን ስማ፣ እግዚአብሔር ሆይ ጩኸቴንም አድምጥ፣ ለቅሶዬንም ቸል አትበል። እግዚአብሔር አምላክ ጩኸታችንን ይስማልን ወገኖቼ። ብዙ የሚያስለቅሱ ነገሮች፣ ብዙ ፈተና የሆኑብን ነገሮች፣ ብዙ የሚያሳዝኑ ነገሮች በእግዚአብሔር ፊት በጸሎት በምንቀርብበት ጊዜ፣ በምልጃ በጩኸት በለቅሶ በምንቀርብበት ጊዜ የሰራዊት ጌታ እግዚአብሔር የኔና የእናንተ ለቅሶ አያስችለውም። ይመጣል እግዚአብሔር፣ ይመጣል እግዚአብሔር። በለቅሶ ውስጥ አይተወንም እግዚአብሔር፣ በፈተና ውስጥ አይተወንም እግዚአብሔር፣ በሐዘን ውስጥ አይተወንም እግዚአብሔር። ስንሰበር እግዚአብሔር ደስ አይለው፣ ስንታመም እግዚአብሔር ደስ አይለው፣ ስናለቅስ እግዚአብሔር ደስ አይለው፣ ስንወድቅ እግዚአብሔር ደስ አይለውም። እግዚአብሔር ይመጣል፣ እግዚአብሔር ልረዳ ይመጣል፣ እግዚአብሔር ልፈውስ ይመጣል፣ እግዚአብሔር ሊያነሳ ይመጣል እግዚአብሔር። ስለዚህ አምላኬ ሆይ ስማኝ አለ ዳዊት። አምላኬ ሆይ ስማኝ፣ ስማኝ። እኔ አንድ ነገር አውቃለሁ፣ በምድር ላይ መጻተኛ እንደሆንኩኝ አውቃለሁ። ምክንያቱም አባቶቼም ከኔ በፊት ነበሩ፣ ዛሬ እኔ አለሁ። ከኔ በፊት አባቶቼ ነበሩ፣ በአንድ ወቅት አባቶቼ ነበሩ፣ ዛሬ ግን የሉም። ዛሬ ግን እኔ አለሁ። እኔም ምናልባት ከተወሰነ ጊዜ በኋላ አልኖርም፣ ምክንያቱም የእንግድነት ኑሮ እየኖርኩ ነው። ግን አምላክ ሆይ አንድ ነገር ልለምን፣ ወደ ማልመለስበት ቦታ እንደምሄድ አውቃለሁ። ግን አንድ ነገር አድርግልኝ፣ ወደ ማልመለስበት ከመሄደ በፊት ጥቂት ረፍት ስጠኝ፣ ጥቂት ልረፍ። በዚች ምድር ላይ እረፍት ምን እንደሆነ አላውቅም። ከልጅነት ጀምሮ እየተንከራተትኩ ነው። ከልጅነት ጀምሮ ከበጎች ጋር ከጫካ ወደ ጫካ ሲንከራተት ነው ያደግኩ። ከልጅነት ጀምሮ በሳኦል ስሰደድ ነው የኖርኩት። በልጄ በአቤሴሎም ስሰደድ ነው የኖርኩት። እኔ እረፍት ምን እንደሆነ አላውቅም። ግን እግዚአብሔር ሆይ ጥቂት እንዳልፍ፣ ጥቂት ዳዊት እዚህ ምድር ላይ እንደማይቆይ ያውቃል፣ እንደሚሄድ ያውቃል። ግን የዘላለም እረፍትን አይደለም የፈለገው። እዚህ ቦታ ላይ እግዚአብሔርን አሳርፈኝ ብሎ የጠየቀው የዘላለም እረፍትን አይደለም የጠየቀው። ምክንያቱም እሱም በደንብ አድርጎ ያውቃል፣ የዘላለም እረፍት እንደሚጠብቀው ያውቃል። ግን እንዲህ አለ፣ ወደ ማልመለስበት ሳልሄድ ነው ያለ። ወደ ማልመለስበት ሳልሄድ ጥቂት እንዳልፍ አምላኬ ተወኝ፣ እረፍት ስጠኝ፣ ልረፍ፣ ጥቂት ልረፍ። እህቶቼና ወንድሞቼ
ዛሬ እግዚአብሔርን አሳርፈኝ ብለን የምንጠይቅበት ጥያቄዎቻችን ምን ይሁን? እግዚአብሔር ሆይ ልረፍ እስኪ፣ መንገዴን አቅናልኝ እስኪ ብለን የምንጠይቀው ምን አይነት ጥያቄ ይሆን? ከእግዚአብሔር ዘንድ መልስ የምንፈልግለት ጥያቄ ምን ይሆን? እዚህ ምድር ላይ መጻተኞች ነን፣ እንግዶች ነን። የእኛ ቤተሰብ እስከምናውቀው ድረስ እህታችንን ሸኝተናል፣ አባታችንን ሸኝተናል። እኛም ደግሞ አንድ ቀን ይሸኙናል። ይሄ የታወቀ ነው። የሰው ልጅ በምድር ላይ ዘላለም አይኖርም። የሆነ የተመደበለት የዕድሜ ገደብ አለ። ያንን የዕድሜ ገደቡን ከጨረሰ በኋላ ይሄዳል። ከዛ በፊት ግን እግዚአብሔር ሆይ ጥቂት አርፍ ዘንድ ብሎ ዳዊት እግዚአብሔርን ጠየቀው። ወዲያው ምዕራፍ 39 ላይ ስትመጡ ደግሞ ምዕራፍ 39 በቅንፍ 40 ላይ መልስ ሲፈቅድለት እንመለከታለን። ኢየሱስ ጌታ ነው። የእኛ ጌታ እኮ ፈጥኖ ይመጣል ወገኖች። እኛ የምናመልከው አምላክ እኮ ፈጥኖ ይመጣል። በእውነትና በመንፈስ ስንጠይቀው ፈጥኖ ይመጣል እግዚአብሔር። የልባችንን ስብራት ሊጠግን ከገባንበት ከረግረግ ጭቃ ውስጥ ሊያወጣን እግዚአብሔር አምላክ ፈጥኖ ይመጣል። መልስ ይዞ ይመጣል እግዚአብሔር። ዳዊት እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አምላኬ ሆይ ጩኸቴን አድምጥ ብሎ እግዚአብሔርን እንደጠየቀው አሁን ደግሞ በዛው አንደበት መልሶ እግዚአብሔር ጩኸቴን ሰማኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ጩኸታችሁን ይስማላችሁ። እግዚአብሔር የነፍስን ጩኸት ይስማላችሁ። እግዚአብሔር የመንፈሳችሁን ጩኸት ይስማላችሁ። እግዚአብሔር የጓዳችሁን ጩኸት ይስማላችሁ። የሰራዊት ጌታ እግዚአብሔር